በጣም ብዙ ጓደኞች አሉኝ እዚህ ለመውለድ እምቢ ብሏቸው ተመልሰው ተስፋ ቆርጠው አረብ ሀገር ይሄዱ ማለት ነው። በእርግጥ ልጅን የሚሰጠው ፈጣሪ ነው። ልጅን የሚሰጠው አላህ ነው። አብዛኞቻችን የአረብ ሀገር ሴቶች ቶሎ ለመውለድ በጣም እንቸገራለን። ያሁኑ አዲስ የሆነብኝ ምንድነው በቃ ሳላውቀው እንደዚህ ቀኑ መሄዱ ምናምን ነው ማለት በዛ ላይ ሆዴ ያስታውቅም። ሰላም አለይኩም ወራህመቱላሂ ወበረካቱ። ሀባይቢ እንዴት ናችሁ? እንደተከረማችሁ እንደተቆያችሁ ሰላም ናችሁ? ደህና ናችሁ ወይ? እኔ በጣም ሰላም ነኝ፣ ደህና ነኝ። ቲጂ ነኝ ከቲጂ ኩታበር ቲዩብ። ወደ ጓደኞቼ ዛሬ ደግሞ በዚህ መልኩ መጥቻለሁ ማለት ነው። እንግዲህ ወደ ቤቴ ተመልሻለሁ ብያችሁ የለ ያው ተመልሼ ይሄው ቤቴ እንግዲህ ቤቴ እንደነበረ ቆይቶኛል ማለት ነው። ደህና ናችሁ? ሰላም ናችሁ? ወደ ቻናሌ ተከታታዮች ስለምታደርጉልኝ ስለምትሰጡኝ አስተያየት ስለምታበረታቱኝ በቅድሚያ እጅግ በጣም አመሰግናለሁ ማለት ነው በቻናሌ ስም። እና ዛሬ እንግዲህ እስኪ ቡና ጎንጨት እያልኩኝ አዲስ ነገር አለኝ፣ አዲስ ነገር አበስራችኋለሁ ማለት ነው። በነገራችን ላይ ለኔም አዲስ ነው እውነት ለመናገር ማለት ነው። አዲስ ነገር ነው የተፈጠረብኝ በህይወቴ ላይ ማለት ነው። ሳላስበው ሳላቅደው ማለት የተፈጠረ ነገር ነው። እስኪ ልንገራችሁ እናቶች፣ በተለይ እንደዚህ አይነት እናቶች ያላችሁ የገጠማችሁ እንደኔ አይነት ነገር የገጠማችሁ እናቶች ካላችሁ እስኪ ወይዬ ባሉኝ። እንዳልኳችሁ ክረምት ገብቷል። ኢትዮጵያ ሰኔ ነው። ሁላችሁንም ከልብ ከልብ አመሰግናለሁኝ ስለምታበረታቱኝ እንዲሁም ደግሞ መልካም አስተያየት ስለምትሰጡኝ ማለት ነው። እጅግ በጣም አመሰግናችኋለሁ የቻናሌ ተከታታዮች። አሁንም ቪዲዮዬን ላይክ በማድረግ ጀምሮ አበረታቱኝ። እኔም የስደት እህታችሁ አይደለሁም እንዴ? ይኸውላችሁ እንግዲህ ብርዱ ኢትዮጵያ ላይ በጣም ከባድ ነው። በተለይ አሁን ላይ ያለ ነፋስና ብርድ አትጠይቁኝ። ብርድና ነፋስ ነው። ቡና ካልጠጣችሁ አይሆንም። እኔ ቡና አፍቃሪ አይደለሁም። ነገር ግን እስኪ አንዳንድ ቀን ያስፈልጋል። ነቃ ትላላችሁ። ድብርት ምናምን አለ። እውነት ለመናገር ያ ድብርት እንዲለቃችሁ አንዳንድ ሲኒ በቀን ያው ይመከራል ማለት ነው። ውድ ጓደኞቼ ዛሬ ቀን ውሎዬ ማለት ነው ቁጭ ብዬ ነው እንትን እምላችሁ ማለት ምዘግብላችሁ የቀን ውሎዬን። ዛሬ በጠዋት ተነሳውና ወደ ሆነ ቦታ ሄድኩላችሁ። የሆነ ጥርጣሬ ነበረኝ። ከዛም ጠዋት ተነስቼ ከል እያልኩኝ እንደዚሁኝ ማለት ነው ከል እያልኩኝ ማይበጃችሁኝ ከልከልና ወደ ክሊኒክ መሄድ። ክሊኒክ ዶክተር ባከን ቼክ ማድረግ ፈልጋለሁ። የምን ቼክ? የእርግዝና ቼክ። ኦኬ። ከዛም በኋላ ኦኬ ብሎ አቶ ዶክተር ሆዬ የእርግዝና ቼክ ያደርግልኛል። የሚገርም ጉድ ነው የምነግራችሁ ጋይስ። እና የእርግዝና ቼክ ሲያደርግልኝ የ6 ወር እርጉዝ ነሽ ብሎ ይቆጭ ጋይስ። ናችንን ጎንጨት እያለ ነው ዛሬ ፍሎጋችን ቁጭ ብለን ነው ስራ የለም እና ቁጭ ብለን ነው ማለት ነው። ሰበር ዜና የምነግራችሁ ለኔም ሰበር ዜና ነው የሆነብኝ ማለት ነው ጓደኞቼ። እናንተ ግን ደህና ናችሁ? ሰላም ናችሁ ወይ? ሙቀቱ እንደታደረጋችሁ በተለይ የአረብ ሀገር እህቶቼ አሁን ላይ አረብ ሀገር እጅግ በጣም ኦቨር ነው ሙቀቱ። አላህ ከእናንተ ጋር ይሁን። ስለማቀው ነው ማለት ነው። በዚህ ወራት ግንቦትና ሰኔ አካባቢ ጀምሮ ኦቨር ነው ሙቀቱ ማለት ነው። ወይድሃር ኢትዮጵያ ደግሞ እንደምታውቁት እንግዲህ ክረምት እየገባ ነው፣ ገብቷል ማለት ይቻላል። ኦልሬዲ በእኛ ጋር ዝናብ ሳይጥል አይውልም። ዝናብ እየጣለ ነው ማለት ነው። አሁን ራሱ ካፊያ እያከፋ ነው። ስለዚህ ብርድ አለ፣ ነፋስ አለ ጋይስ። ንፋሱን ልነግራችሁ አልችልም፣ ብርዱን ልነግራችሁ አልችልም። ፊቴ እንዳለ ተሰነጣጥቋል ማለት ይቻላል። ያው ኢትዮጵያ ነው ያለ ነው፣ የኖርንበት ነው፣ ያደግንበት ነው፣ እናውቀዋለን። ወደ የትም መሄድ አይቻልም። ተማም እንዜን ወደ ጓደኞቼ እንግዲህ ይሄንን ካልኳችሁ ቡናችንን ጣጣ እያደረግን ሰበር ዜና ልንገራችሁ ማለት ነው። እውነት በህይወቴ አስቤው አላለምኩትም፣ አላሰብኩትም፣ ዝግጅት አላደረኩበትም። እስኪ እናቶች ካላችሁ እንደዚህ አይነት ይፈጠራል አይፈጠርም? አይዶኖ አላቅም። ለመጀመሪያ ጊዜ ስለሆነ ማለት ነው።
ቤት ውስጥ ምንም አይነት ስሜት የለኝም። የእርግዝና ስሜት ምናምን ነገር የለም። አያምረኝ፣ አይርበኝ፣ ምን አይለኝ። በቃ የሆነ ሰዎች አሁን በቪዲዮም ስናያቸው እንደገና ደግሞ ሲናገሩም ስንሰማ የሆነ ነገር ያምራቸዋል እርግዝና ሲፈጠር ወይ ያስጠላቸዋል ወይ ደግሞ ምግብ ሲሸታቸው ያስታውካቸዋል። ብቻ ብዙ ነገር አለ ጋይስ፣ በጣም ብዙ ነገር። እኔ ያ ነገር ስለማይታይብኝ በፍጹም የማይበጃችሁ አይጠርጥርና አልጠረጠርኩም። ሶ ሄድኩኝና ቸክ ስደረግ የ6 ወር ኦልሞስት 7ኛ ወርሽ ሊገባ ነው። የ6 ወር ከምናምን ነፍሰ ጡር ነሽ ብሎኝ ቁጭ አለ። እንግዲህ ይሄንን ያለኝ ጋይስ ቪዲዮውን ዛሬ ልስራላችሁ እንጂ ይሄ የሆነው መቼ ነው? ከዛሬ 2 ወር በፊት ነው ጋይስ፣ ከዛሬ 2 ወር በፊት ነው። አሁን ጊዜ ስላለኝና ቪዲዮውን ሰርች ለእናንተ እንትን እያሳወቅኳችሁኝ ነው ማለት ላሳውቃችሁ ብዬ ነው። እና እንደዚህም አይነት እርግዝና ካለ እስኪ ሁላችሁም በኮሜንት አስተያየት እንዲሰጡኝ ነው። ከዛም ዶክተሩ ቼክ ሲያደርገኝ ኦልሞስት የ6 ወር ከምናምን ሳምንት ነፍሰ ጡር ነሽ አለኝ ጋይስ። እና የማይበጃችሁ ክው ይበል ደርቄ ቁጭ አልኩኝ። ይዛ የሰው ልጅ ያምረዋል፣ የሆነ ነገር ይሰማዋል። እኔ እንዴት ህይወት የለኝም በድሉኛለሁ ወይስ ምንድነኝ? እኔ ሰው አይደለሁም? እንዴት ተፈጠረ? እንዴት ሊፈጠር ቻለ? ቅንጭላቴን ባሰላስል ሊመጣልኝ አልቻለም። ኦኬ ይሁን ብዬ እኔ ደነገጥኩኝ። ይሁን ብዬ እሺ ብዬ ዝም ብዬ እንትን አልኩኝ። ዶክተሩም እንዴት እስከዛሬ ክትትል አልጀመርሽም? ኧረ በፍጹም አልጀመርኩም። እንዴት ተብሎ ክትትል እስከዛሬ አልጀመርሽም? 6 ወር እኮ በጣም ሄዷል ኦልሬዲ። እንዴት ለምን አለኝ። አይ እኔ አላወቅኩም እስከዛሬ። ዶክተሩ በጣም ሳቀብኝ እላችኋለሁኝ ጋይስ፣ የእውነት ነው የምላችሁ ወላሂ ላዚም ዶክተሩ ሳቀብኝ። ከዛም በኋላ ደንግጬ ወደዛ ሐኪም ቤትም ሆስፒታልም ለክትትል አልሄድኩም። ዝም ብዬ ወረቀቴን ይዤ ቤት መጣሁ እላችኋለሁ ጋይስ። እና ምን አለኝ መሰላችሁ? አንደኛም ደስ ብሎኛል ሳላስበው ማርገዜ። ደስ ያለብኝ ምክንያት ይሄ ነው። ሳታስቡት እናንተ ሰው ስንት ነገር አድርጎ ጋይስ። አሁን በተለይ ደግሞ አረብ ሀገር ሄደን የምንመጣ ልጆች እውነት ለመናገር አብዛኞቻችን ኢትዮጵያ መተን ቶሎ አግብቶ ለመውለድ ማለት ነው። ለማግባት እንኳን ሞልቷል፣ ባልና ጉፋን ሞልቷል። ብቻ አንቺ የአረብ ሀገር ሴት ነሽ ተባይ እንጂ ባል በየቦታው ነው። በቃ በየቦታው ትልቁም ትንሹም ሀብታሙም ድሃውም ይፈልግሻል። ወርቅ ነሽ አንቺ። ኦኬ ግን ልጅ ለመውለድ ላይ በጣም ከባድ፣ አንዳንድ እህቶቻችን ላይ በጣም ከባድ ነው ጋይስ። ለመሰላችሁ እድሜያችን ሂዶ ሳይሆን የሆነ ነገር ሆነን ሳይሆን በስራ እንጎዳለን። እንደገና ደግሞ ጭንቀት አለ፣ አረብ ሀገር ላይ ጭንቀት አለ፣ የቤተሰብ ናፍቆት አለ። ብዙ ስትረስ ሁነን ስለምንመጣ አብዛኞች እህቶች የእውነት ነው የምላችሁ። እስኪ አሁን አታዩ ብዙ ነገር አትሰሙ? የእውነት እኔ በጣም ብዙ ጓደኞች አሉኝ እዚህ ለመውለድ እምቢ ብሏቸው ተመልሰው ተስፋ ቆርጠው አረብ ሀገር ይሄዱ ማለት ነው። በእርግጥ ልጅን የሚሰጠው ፈጣሪ ነው፣ ልጅን የሚሰጠው አላህ ነው፣ የሚነሳውም አላህ ነው። ሶ ግን አብዛኞቻችን የአረብ ሀገር ሴቶች ቶሎ ለመውለድ በጣም እንቸገራለን። እና በዛ አንደኛ ደስ ብሎኛል ማለት ነው። ሳላስበው እንደዚህ ሳልጨነቅ ምናምን ያረቢ ልጅ ስጠይ ብዬ እንትን ሳለን እርግዝና በመፈጠሩ ደስ ብሎኛል። ነገር ግን ምን መሰላችሁ ዶክተሩ ምን አለኝ መሰላችሁ? አንዳንድ ጊዜ ሆስፒታል ስትሄዱ ወይም ደግሞ ክሊኒክ ስትሄዱ በጣም ያስጨንቋቸዋል። እቤት ቁጭ ብትሉ ይሻላቸዋል። ቅድሚያ እርግዝና እንዲፈጠር የሆነ ቫይታሚን መውሰድ ነበረብሽ። እንደገና ደግሞ እርግዝና ከተፈጠረ በኋላ ደግሞ እስከ 6 ወር በጣም ኦቨር ነው፣ በጣም ቆይተሻል። አንደኛ ይሄ የሚያገለግለው ምንድነው? ፎሊክ አሲድ መውሰድ ነበረብሽ። የሚያገለግለው ምንድነው?
የልጁ የጽንሱ አጽም ነው ምንድነው እንዲገጣጠም መገጣጠሚያዎቹ ክፍት እንዳይሆኑ ብቻ ምናምን አለኝ። እኔ የለሁም በጭንቀት ሄጃለሁ ጋይስ። እስኪ ይሄንን ነገር እንደዚህ አይነት ተከስቶባችሁ ሳታውቁት እርግዝናው ገፍቶ በሰላም የተገላገላችሁ እናቶች ፕሊስ በኮሜንት እንደው ቲጂዬ እንደዚህ ነው አስተያየት ስጡኝ። በቃ የእውነት ነው የምላችሁ። እኔ ያው ስላችሁ ጭንቀት አልወድም፣ በእውነት ነው የምላችሁ አልወድም። እስካሁን ድረስ ያው ቆይቼም ቢሆን ሄጃለሁኝ፣ ክትትል ጀምሬያለሁኝ። ጤና ጣቢያም ያሉኝ እንደዛ ነው። ጤና ጣቢያም ብለውኛል በጣም ቆየሽ፣ ዘገየሽ፣ እስካሁን ድረስ መዘግየት አልነበረብሽም ብለው ሰጥተውኛል ፎሊክ አሲድ። ነገር ግን 6 ወሬ አልፎ ነበር ማለት ነው ፎሊክ አሲድ ስወስድ። ያ መወሰድ የነበረበት እስከ 3 ወር ከ1 ወር እስከ 3 ወር ነው ብለውኛል። ምክንያቱም ከ1 ወር እስከ 3 ወር ነው የጽንሱ አጽም የሚሰራው፣ የመገጣጠሚያ አካሎቹ ምናምን የሚሰራው እስከ 3 ወር ድረስ ነው። ብቻ እንደዛ ብለውኛል። እነሱ ምንም አይመስላቸው፣ እኔ ግን እስካሁን ድረስ ቅንጭላቴ የሚያስበው ሌላ ነው ጋይስ። እና ፕሊዝ ዱአ አድርጉልኝ፣ ጸሎት አድርጉልኝ ውዶችዬ። እና ነፍሰ ጡር ነኝ፣ በሰላምም እንዲገላገል ጸሎትና ዱአ አድርጉልኝ። ቤቢ ጃበረን ስወልድ የእውነት ሁለተኛ እድል ተሰጥቶኝ ነው እንጂ እኔ አሁን እዚህ ቁጭ ብዬ ለራሱ መናገር አልችልም ነበረ። ምክንያቱም በህይወት አልነበርኩም። ሁለተኛ እድል ግን አላህ ሁለተኛ እድል ትኖሪያለሽ ብሎ ሁለተኛ እድል ሰጠኝ እንጂ በጣም ከባድ ነበር ጋይስ። በሲኤስ ነው የወለድኩት እና እጅግ በጣም ከባድ ነበር ጋይስ። ያልነገርኳችሁ በጣም ከምንም በላይ የሚያስጨንቅ ትሞታለች ብሎ ተብዬ እየተጠበቅኩ ያለው ነበርኩኝ ማለት ነው። አይኔ ሁሉ ጠፍቶ ምናምን በጣም ከባድ ነበረ። አሁንም ያ ነገር ይፈጠራል ብዬ በጣም ስጋት አለኝ እና ወደ ጓደኞቼ በጣም ያስደነገጠኝ ዜና ነው። በጣም ያስደነገጠኝ ነገር ነው ለኔ ማለት ነው። እና እስኪ እንደዚህ የተባላችሁ እናቶች፣ በተለይ እናቶች ማለት ነው። በእርግጥ አላህ ነው የሚያውቀው። እኛ ድሮ እናቶቻችን ቫይታሚን ምናምን ነገር የሚወስዱት ነገር አልነበረም። ይረገዛል፣ ይወለዳል። ይሄ ነገር አስጨንቆኛል። እስኪ ይሄንን ነገር ጭንቀቴ ትንሽ ቀለል እንዲልልኝ እስኪ በኮሜንት አይ እኔም እንደዚህ እኮ ተብዬ ወልጃለሁ ምናምን በሉኝ። እስኪ በእናታችሁ ጤነኛ ልጅ ወልጃለሁኝ በሉኝ። በጣም ነው እኔ ማለቴ ያው ትጨነቃላችሁ። እናት እስከሆናችሁ ድረስ ነፍሰ ጡር እስከሆናችሁ ድረስ በጣም ትጨነቃላችሁ። አቶ ባልዮ ምን እንደሚል ደግሞ አላቅም። ይሄው እንደምታዩት ውሸቴን አይደለም። ኦልሞስት አሁን እንግዲህ ጋይስ መውለጃ ይደርሷል። ውድ ጓደኞቼ ዱአና ጸሎታችሁ አይለይ። የዛሬው ቪዲዮ ይሄንን ይመስላል። ጾታ አልነገሩኝም ጭራሽ እንኳን ጾታ ልጠይቅ ማለት ነው። ደንግጬ ዝም ነው ያልኩትኝ። እስኪ እናንተ ጾታ የኔ ልጅ ምን ሊሆን ይችላል? ወንድ ወይስ ሴት? እውነት እኔ ወንድ አለኝ። ሴት ቢሆን ደስ ይለኛል፣ ግን ደግሞ አላህ ጤነኛ ልጅ ይስጣችሁ ጋይስ። ወንድም ይሁን ሴትም አላህ ሙሉ ጤነኛ ልጅ ይስጣችሁ። ካሁን በኋላ ስሜት እየተሰማኝ ነው፣ የሆነ ነገር ስሜት እየተሰማኝ ስለሆነ ያንን ስሜት ይዤ ወንድ ነው ሴት ነው የሚለው እኔ በራሴ ገምቻለሁ ማለት ነው። እስኪ እናንተ ደግሞ ግምታችሁን አስቀምጡልኝ ውድ ጓደኞቼ። የዛሬው ቪዲዮ ይሄንን ይመስላል። እውነት ለመናገር ውድ ጓደኞቼ እኔ ቤቢ ጃበርንም ሳረግዝ የሚያምረኝ ነገር የለም፣ የሚያስጠላኝ ነገር የለም። እንደዚህ እንደ እርጉዝ ሰው አይደለሁም እኔ። ለምን እንደሆነ አላውቅም። በእርግጥ አውቃለሁኝ ቤቢ ጃበርን ሳረግዝ አውቃለሁኝ። ነገር ግን እንደዚህ እንደ ሰው እንደ እርጉዝ እንደ ነፍሰ ጡር ሴት ያማረኝ ያስጠላኝ አቅለሸለሽኝ ምናምን የሚባል ነገር የለም እኔ ጋር ማለት ነው። ያሁኑ አዲስ የሆነብኝ ምንድነው በቃ ሳላውቀው እንደዚህ ቀኑ መሄዱ ምናምን ነው። የእውነት ነው የምላችሁ ሆዴ አያስታውቅም። እኔ ነፍሰ ጡር ነኝ ካላልኩ በስተቀር ማንም እርግዝናዬን
የሚያውቅብኝ የለም። እናንተም በጸሎትና በዱዓ አስቡኝ። የዛሬው ቪዲዮ ይሄን ይመስላል። ደግሞ በቀጣይ ቪዲዮ እስከምንገናኝ ሰላማችሁ ብዝት ትርፍ ይበልኝ። ባይ ባይ።